ምርጥ 5 የወተት ላም ዝርያዎች። የትኛዋ የላም ዝርያ የተሻለ ወተት ትሰጣለች? የትኞቹ ዝርያዎች በቅቤ ስብ፣ በክሬም፣ በፕሮቲን እንዲሁም በካልሲየም የተሻሉ ናቸው? በዓለማችን ብዙ የወተት ላም ዝርያዎች አሉ። ከነዚያ ውስጥ በወተት ምርታቸው በአምስተኛ ደረጃ የተቀመጠ ዝርያ ጌረንሲ ካውስ ወይም የጌረንሲ ዝርያ። ጌረንሲ ላሞች በብርቱካናማና በነጭ ቀለም ይታወቃሉ። እነዚህ የላም ዝርያዎች የተገኙት በፈረንሳይና በእንግሊዝ መካከል በሚገኘው ከቻናል ደሴቶች በጌረንሲ ደሴት ነው። ይህ ዝርያ ለመጀመሪያ ጊዜ በ1700ዎች አካባቢ የተለየ ዝርያ ነው። የጌረንሲ ላም ወተት ከፍተኛ ቤታ ካሮቲን አለው። ይህም ወተቱ ወርቃማ ቀለም እንዲኖረው ያደርጋል። ለዚህም ነው ጎልደን ጌረንሲ ላሞች የሚባሉት። እንዲሁም ወተታቸው በፕሮቲን የበለጸገና የተለየ ጣዕም አለው። አንድ የጌረንሲ ላም በደንብ ከተያዘች በቀን ከ16 እስከ 26 ሊትር ወተት ትሰጣለች። የወተት ይዘቱም ከ4.3 እስከ 5% በተርፋት ወይም የቅቤ ስብ፣ ከ3.5 እስከ 3.8 ፕሮቲን እና ከ4.6 እስከ 4.9% ላክቶስ አለ። የጌረንሲ ወተት በፋትና በፕሮቲን የበለጸገ ስለሆነ ለቅቤ፣ ለቺዝ እና ለሌሎች ከፍተኛ ስብ ያላቸውን የወተት ተዋጽኦችን ለማምረት ተስማሚና ተፈላጊ ነው። በአራተኛ ደረጃ የተቀመጠ ዝርያ አይሬሻር ካውስ ወይም የአይሬሻር ዝርያ። አይሬሻር ላሞች በቀይና ነጭ ቀለማቸው ይታወቃሉ። የአይሬሻር ዝርያ ላሞች የተገኙት በደቡብ ምዕራብ ስኮትላንድ በአይሬሻር ነው። ይህ ዝርያ በ1800 በደንብ የታወቁ ዝርያዎች ናቸው። አይሬሻር ላሞች ንቁ፣ በቀላሉ የሚወልዱ፣ ረጅም ዕድሜ ያላቸውና በዘር በሚተላለፍ በሽታ ብዙ የማይጠቁ ናቸው። አንድ የአይሬሻር ላም በደንብ ከተንከባከቧት በአማካይ በቀን ከ18 እስከ 30 ሊትር ወተት ትሰጣለች። የወተት ይዘቱም ከ3.8 እስከ 4.2% በተርፋት ወይም የቅቤ ስብ፣ ከ3.3 እስከ 3.6% ፕሮቲን እና ከ4.6 እስከ 4.9 ላክቶስ አለው። የአይሬሻር ወተት ሚዛናዊ ሲሆን እንደ ፈሳሽ ወተት፣ ቺዝ እና ቅቤን ጨምሮ ለተለያዩ ወተት ተዋጽኦች ተስማሚና ተፈላጊ ነው። በጥሩ ጣዕምና ይዘቱም ይታወቃል። በሶስተኛ ደረጃ የተቀመጠ ዝርያ ጀርሲ ካውስ ወይም የጀርሲ ዝርያ። የጀርሲ ላም ዝርያ የተገኙት በፈረንሳይ እና በእንግሊዝ መካከል በሚገኘው ከቻናል ደሴቶች በጀርሲ ደሴት ነው። ጀርሲ ላሞች በትንሽ ሰውነታቸው፣ ጥቁር አፍንጫቸው፣ በትላልቅ አይኖቻቸው እና ከቀላል ቆዳ እስከ ቡናማ ቀለማቸው ይታወቃሉ። ጡትን ለመደገፍ የሚያስችል በጣም ጥሩ ቅርጽ ያላቸው ሲሆኑ እግሮቻቸው ቀጭን ናቸው። አንድ የጀርሲ ላም በደንብ ከተያዘች በቀን በአማካይ ከ19 እስከ 32 ሊትር ወተት ትሰጣለች። የወተት ይዘቱም ከ4.5 እስከ 5.5 በተርፋት ወይም የቅቤ ስብ፣ ከ3.7 እስከ 4.2% ፕሮቲን እና ከ4.6 እስከ 4.9 ላክቶስ አለው። የጀርሲ ወተት በፋትና በፕሮቲን የበለጸገ ነው። ይህም ለቺዝ፣ ለቅቤ እና ለክሬም ምርት ተስማሚና ተፈላጊ ያደርገዋል። በሁለተኛ ደረጃ የተቀመጡት የብሮን ስዊስ ዝርያ ላሞች። ብሮን ስዊስ ላሞች በቡናማ ቀለምና በትላልቅ ሰውነታቸው ይታወቃል። ይህ ዝርያ የተገኙት ከስዊስ ኤልፕስ በስዊዘርላንድ። ብሮን ስዊስ የሚታወቁት በጥንካሬያቸውና በረጅም ዕድሜያቸው ነው። እንዲሁም በከፍተኛ ደረጃ ምግብን ወደ ወተት በመቀየር ይታወቃሉ። ይህ ለብዙ አምራቾች ወጪ ቆጣቢና ተመራጭ ያደርጋቸዋል። አንድ የብሮን ስዊስ ላም በደንብ ከተያዘች በአማካይ ከ22 ሊትር እስከ 35 ሊትር ወተት ትሰጣለች። የወተት ይዘቱም ከ4 እስከ 4.5% በተርፋት ወይም የቅቤ ስብ፣ ከ3.5 እስከ 3.8 ፕሮቲን እና ከ4.6 እስከ 4.8 ላክቶስ አለው። የብሮን ስዊስ ላሞች ወተት ሚዛናዊ የሆነ ፋትና ፕሮቲን አለው። ይህ ለአይብ፣ ለቺዝ፣ ለእርጎ ተመራጭና ተፈላጊ ያደርገዋል። በተጨማሪም የቺዝ ምርትን ለማሻሻል በከፍተኛ የኪያዚን ይዘቱ ይታወቃል። በአንደኛ ደረጃ የተቀመጠ ዝርያ ሆልስቴጃን ፍሬዣን ካውስ ወይም የሆልስቴጃን ፍሬዣን ዝርያ ላሞች። ሆልስቴጃን ፍሬዣን ላሞች በነጭና ጥቁር የቆዳ ቀለም የሚታወቁ ናቸው። የሆልስቴጃን ላሞች በ1950ዎቹ ከሰሜን ሆላንድ እና ፍሪስላንድ የተገኙ ናቸው። ለዚህም ነው ሆልስቴጃን ተብለው የሚጠሩት። የዚህ ዝርያ ላሞች ከ600 እስከ 700 ኪሎ ግራም የሚመዝኑ እና በአማካይ 1.45 ሜትር ቁመት ያላቸው ናቸው። የወተት ምርታቸው ባሉበት አካባቢና በአመጋገብ ሁኔታቸው ይወሰናል። ሆኖም ግን አንድ ላም በቀን በአማካይ ከ20 እስከ 40 ሊትር ወተት ትሰጣለች። ብዙ ወተት በመስጠትም የወተት ንግሥት በመባል ይታወቃሉ። የወተት ይዘቱም ከ3.5 እስከ 4% በተርፋት ወይም የቅቤ ስብ፣ ከ3 እስከ 3.3% ፕሮቲን እና ከ4.6 እስከ 4.8% ላክቶስ አለው። የሆልስቴጃን ወተት ከሌሎች ዝርያ ጋር ስናነጻጽር በስብና በፕሮቲን መጠኑ አነስተኛ ነው፣ ነገር ግን በከፍተኛ መጠን ይመረታል። በአብዛኛው ለፈሳሽ ወተት እና ለቀላል ስብ ላላቸው የወተት ተዋጽኦች ይውላል። ምርጥ 5 የወተት ላም ዝርያዎች ይህንን ይመስላል። በኢትዮጵያስ የእነዚህ የወተት ላም ዝርያዎች ሁኔታ ምን ይመስላል? እንዲሁም የወተት ምርትን ለመጨመር ምን እናድርግ? በቀጣይ የምሰራላችሁ ይሆናል። ሀሳብ፣ አስተያየት፣ ጥያቄ ካለ ኮመንት ላይ አስቀምጡልኝ። ጤናማ እንስሳት ለጤናማ ማህበረሰብ